ምንድን ይዘባረች? እኔ ህይወቴን ዘመዶች አያውቁም። እሺ እና አንተ ቤት ገብቼ ስዘባርቅ ያው ሪከርድ ተደርጎ እየተዘዋወረ ነበር። ማስተካከያ ሀሳብ ለመስጠት ነው የመጣሽው? እሺ ትችያለሽ። ምንድን ነው ጉዳይ? ዋሽቼ ነው፣ ውሸት ነው ያወራሁት ሁሉንም። ምን ነበረ ጉዳይ? አስታውሽ ስ እኔም ረስቼዋለሁ፣ ግን ይቅርታ አይደለም በቃ ይቅርታ። እሺ እንግዲህ ያው ዘመዶቿ ይቅርታ ብላለች። ዋሽታል። ለምን ዋሽህ? ውሸት ምን ያደርጋል? ዝም ብዬ ደብሮ የነበረ ገብቼ አንተ ቤት ለመዝናናት ፈለኩኝ። ገባሁ፣ ተዝናንቼ ያኔ ዘበራርቄ ወጣሁ። ያው እንግዲህ ቤተሰቦችሽ አሁንም እያወራሽ ያለሽው ውሸት ነው ብሎ ለማመን ይገደዳሉ እኮ ማለት እኮ። አሁን ማለት ይቅርታም እያለች ያለችው ወይ አውቃ ነው ለማስተባበል ነው ሊሉም እኮ ይችላሉ። አይሽ አልገባኝም። አሁን ዋሽቼ ነው ደብሮኝ ነው ለመዝናናት ነው የገባሁት አልሽ። አዎ ደብሮኝ ነበር። የዛ ቀን በቃ ዝም ብዬ ገብቼ አንተ ቤት አውርቼ ወጣሁ። ምን እንዳወራው ራሱ ለራሴ ብዙ ትዝ አይለኝም እኮ። አሁን እየሰሙሽ ነው ዘመዶችሽ? እኔ ምን አሳወቀኝ? እኔ ቲክቶክ ራሱ የሚጠቀሙ አይመስለኝም ነበረ። በድምፅ ራሱ እንዴ ቀልድ ሚያሹ እናቴ። አንቺ ስንት ከታች ስንት እኮ የጨነቀው እያለ ትቀልዳለች። እንዲ ጎበዝ ኮማ ክፍል አስገባል። ከአሁን በኋላ ተመለሰች ትበስመጪ የብሎክ ሳይት ነው የሚያገኝሽ። እኔ አይደለሁ። እኔ ግን ሞዴሬተሮች፣ ነርሶች እናንተ ራሱ ወቅተን እናስገባ እንዲ ኮማ ውስጥ ለሶስተኛ ጊዜ ነው የመጣችሁ እኮ አይደላች? አሁን ማለት ነው ምንድን ነው የምትሰሩት? አልገባኝም። ጀርባቸው ይጠና እነሱ ራሱ የሆነ ውስጥ ለውስጥ የጉቦ አይነት አሰራር ጉቦ እየተቀበሉ ነው ያስገቧት ማለት ነው። ሄሎ ገባሽ? እንደዚህ እሺ፣ ሚዩት ካረገች ወደ ቀጣይ እሺ። እኔ ያውቃለሁ ውጓት ካሁን በኋላ የዘጠና ሄሎ አሌክሴ፣ ጤና ይስጥልኝ። ሰላም ነኝ እግዚአብሔር ይመስገን። እንዴት ነህ ያለኝ? እግዚአብሔር ይመስገን። እንኳን ደህና መጣህ። እንኳን ደህና ቆየኝ። ያው በዚህ ሳላደንቅ ሁሌ አንተ ኢንተርቪው የምታደርገው ነገሮችን ማስታወቂያ የምታደርጋቸውን በጣም ነው የማዳምጠው። ደስ ነው የሚለኝ አንተ ነገሮችን እና የሆነች ትንሽ በህይወቴ ላይ የገጠመኝ ነገር አለና የሆነ ምክር እንድትሰጠኝ ስለፈለግኩ ነው። እሺ ንገረን። አሁን በቅርቡ ነው ያው 2 ወር አድርገናል ከተለያየ። ማለት በፍጹም ለይቶላት አይደለም፣ በቃ ተወኝ ምናምን ነው ያለች። ወደ ውጭ ከማን ጋር ስወጣ ማለት ነው። አሁን ወደ ውጭ ወጥቻለሁ። ቆይ ወንድሜ፣ አሁን እኮ ስለማን እንደምትነግረን እንኳ አልነገርከንም። መጀመሪያ ከስር መሰረቱ ንገረን። ስለማን ነው? ማነች? ፍቅረኛዬ። እሺ እንዴት ተዋወቃችሁ? የተዋወቅነው አንድ ሰፈር ልጆች ነን። አብረን የተማርነው አብረን ያደግነው እና ብዙ ነገር አሳልፈናል። በሁሉ ምክንያት አሁን ለስራ ወደ ውጭ ሀገር ስወጣ በቃ ምንም ስልክ ማንሳት አልቻለችም። ያው እኔም ስራ መስራት አልቻልኩም። ብራዘር ደውለላት በቃ እኔ እደውለታለሁ ራሴ እደውለታለሁ ምናምን እያለች እሱ እንትን እያለችው ስለሆነ እኔ ስደውላት ግን አታነሳም። አሁን ይሄ የመለያየት ተለያይተን ይሆናል ያልኩ እየደነገጥኩ በቃ ፍራቻ አለኝ ውስጤ። አንተ የት ነህ? ከሀገር ውጭ ነህ? እኔ ለንደን። እሺ እሷ የት ነች? መቀሌ ነው ያለችው። እሺ ስለዚህ ከተለያያችሁ ምን ያህል ጊዜ ሆናችሁ? አንተ ከወጣ 2 ወር። 2 ወር? ስለዚህ ቅርብ ጊዜ ነው የተለያያችሁት? አዎ ስልክ አተነሳለኝም። ብራዘር ግን ይደውላታል። በቃ እኔ ራሴ እደውልለታለሁ። በቃ መረጋጋት ፈልጋለሁ ምናምን ብለዋለች እና እኔ ስደውላት ግን አታነሳም። ምን እንደሆነች አላውቅም። ይሄንን ኬዝ እንድትነግረኝ ብዬ ነው እኮ። መጨረሻ ጊዜ ስትለያዩ ምንድን ነው የተፈጠረው? በቃ ሄዳለሁ እኔ ሰርቼ እመለሳለሁ፣ መስራት አለብኝ በዚህ ሰዓት ምናምን ብያት ነው ማለት እሷ እንትን አሁን ማግባት አብረን መሆን አለብን እንጋባ ምናምን የሚለው ውስጧ ነበረ። ይሄ ነገር ስላልተገባን በቃ የሆነ ነገር ሙሽናን ሆናለች መሰለኝ። እኔ ደግሞ በዚህ ሰዓት የሆነ ነገር የራስን ነገር እስካላስክ ድረስ ትዳር መመስረት በጣም ከባድ ነው። በፍቅር ቆይተህ ወደ ትዳር ለመግባት ጥሩ ነው፣ ግን የሆነ ነገር መያዝ አለብኝ ብዬ እስከወጣሁ ድረስ
አሁን በአካል ስለያት ማለት ነው ስልክ ስለውላት ቴክስት አደረግላት አትመልስም። ምንድን ነው በሚለው ከአንተ ጋር ልማር ስለፈለኩ። እሺ አሁን ምን መሰለህ? እሺ ሚውት አድርግና አዳምጠኝ። እንደ ወንድ ልጅ ማድረግ ያለብን ነገር አሁን እየደወልክላት ቴክስት የምታደርግላት አውሪ ምናምን የምትላት ከሆነ አታውራ። እንደውም የበለጠ ከአንተ ለመሸሽ ነው የምትፈልገው። አንያ ነገር እንጋባ እያለችን የሄድከው አንተ። ሴቶች እንደዛ ነው የሚያስቡት። በቃ ሁለተኛ አማራጭ እንዳረካቸው አማራጭ ስለ ሌላ ሰው ሳይሆን በቃ ስራህን ወይ ጉዞህን እንደመረጥክ ነው እሷ አሁን የሚሰማት። ትኩስ ነው ጉዳዩ። ጊዜ ስጣት እስኪ። ገብቷል። አንዳንድ ጊዜ ሊለቁን የፈለጉ ነገሮችን ሚዩት አርግ። ሊለቁን የፈለጉ ነገሮችን መልቀቅ መልመድ አለብን ጋይስ። መልቀቅ እስቲ ልቅቅ አርጉት፣ ላላ አርጉት። ብዙዎቻችሁ ሴትም ይሁን ወንድ እየለመናችሁ ያላችሁ ሰዎች አሉ። አሁን እስቲል ቴክስት እያደረጋችሁ አሁን እዚህ ከመምጣታችሁ በፊት ራሱ ፍቅረኛችሁ ጋር ምናምን አላወራ ያላችሁ ፍቅረኛ ወይ አላወራሽ ያለሽ ፍቅረኛሽ በእናትህ አውራኝ ደውለኝ በሰው እያስደወላችሁ በእንትን የምትገፉት ነገር በዛው መጠን ነው የሚገፋችሁ። ይሄ የተፈጥሮ ህግ ነው። ባይዘ ምንም ነገር የምትገፉት ነገር ገፍታችሁ ለማስነሳት የምትፈልጉት ነገር በዛው መጠን እናንተንም ነው የሚገፋችሁ። መግፋት አቁሙ እስኪ። ሪላክስ አርጉ። አንዳንዴ ለተፈጥሮ ለህይወት ስጡት ጉዳዩ። ምናልባት የእናንተ ህይወት የለም ሊሆኑ ይችላል እኮ ብዙዎቻችሁ ማትኖሩበት ቦታ ላይ ነው እየዳከራችሁ ያላችሁት። የእናንተ ህይወት ያልሆነበት ቦታ ላይ ነው እየለፋችሁ ያላችሁት፣ እየተሽከረከራችሁ ያላችሁት። ሜቢ እናንተ ህይወት ሌላ ቦታ ሊሆን ይችላል። ስለዚህ ይህንን ለጊዜ ስትሰጡት ጊዜ ራሱ ያስተካክለዋል። አንዳንዴ አምነህ የምትቀበለው ነገር አለ። 2 ወር ነው ከተለያያችኋል። እስኪ ቆፍጠን እንበል። ልቀቅ እስኪ። አትደውልላት፣ ቴክስትም አታርግላት። ለራሷ ስጣት፣ ራሷን ለራሷ አሳልፈ ስጣት እስኪ። ጭራሽ ካልደወለችልህ መቼም ቴክስት ማድረግ የማትፈልግ ህይወቷ የምትቀጥል ከሆነ የአንተ ህይወት እዛ ጋር አይደለም ማለት ነው። 2 ወርህ ነው። ሲለቀቅ አንተም ያለህበት ሀገር ገና መሄድህ ነው። ራስን አስተካክል። አንተን ለማግኘት የምትፈልገው እና 99,000 ጊዜ የምትደውልልህ የምትሆነው እሷ ነች። ስለዚህ የማትፈልግበት ቦታ ላይ ደጋግመህ በመደወል ራስን አትጣ። ስለዚህ አሁን ለተወሰነ ጊዜ ቴክስትም አታርግ፣ አትደውላት፣ እስኪ ዝም በላት። ከዛም የቤት አናዳ ሊሆን ይችላል። አሁን ነርቨስ ሆና ይሆናል ምናምን። ፍቅር ካለባት ራሷ ቴክስት ታደርግልሃለች። ስለዚህ እንደዛ አርግሽ። አሌክስ በጣም አመሰግናለሁ። በጣም እሺ አባቴ። መልካም። ወንዶች እኮ ከባድ እኮ ወንድ ልጅ የዋ ነው ይባላል እኮ አይደለንም እንዴ ጋይስ? አሁን ይሄዱብናል ሴቶቹ ያቸው እናንተም ብሎ የዋ ወንድ ልጅ ደግሞ ፍቅር ያውቃል እንደ ያፈቅራል። ወንድ ልጅ ሆዱ ይሙላለት እንጂ ምን ፍቅር። ሂዱብን አሁን እስቲ ኮመንቱን ይዩት እንዳለ ወንድ ልጅ የዋ ነው አይደለም? እስቲ ጻፉ። በወንድ ልጅ የተጎዱ ሴቶች በሙሉ ጥርግርጋው እንዳለ ኔቨር ምናምን የሚሉ ሴቶች ካያችሁ በወንድ ልጅ ተጎድተዋል ማለት ነው። እዛ ሴቶች አስቸጋሪ ነው። እሺ እስቲ አንዴ ላስቸግራችሁ። 1700 ሰዎች አላችሁና 30 ሰከንድ ያዙና ሰከንድ ይዛችሁ ታፕታፕ አድርጉ እስቲ ለ30 ሰከንድ ብቻ። ኦንሊ 30 ሰከንድ። ከዛ ትጽፋላችሁ። ወንድ ልጅ ዋ አይደለም ያለኛ ያለ ወንዶች ወይም ሴቶች ያለ ወንዶች መኖር አይችሉም። ወንዶች ያለ ሴቶች መኖር አይችሉም። ይህን ያለው እግዚአብሔር እኛ አይደለም። ሰው ሀቁን አትካዱት። ንዴት ውስጥ ስለሆናችሁና የሆነ ሰንበዴ ስለጎዳችሁ ብቻ አንዴ ንዴታችሁን መወጫ አታርጉት። ሄሎ ጊንጥ ናችሁ? ቤት ሰላም። አቤት አቤት። እንኳን ደህና መጣሽ የእኔ እናት፣ እንኳን ደህና መጣሽ። እንኳን ደህና ብያለኝ። እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ምን እንታዘዝ? አይ እኔ መርፌ ፈልጌ ነበረ። እዚህ ደግሞ ሰው አለ። ስለዚህ ቀስ አድርጌ ነው የምሰማ ከሆነ ድምፅ መርፌ ፈልጌ ነው። ይሰማል። ምን ውስጥ ነሽ ግን? እያሾካሾክሽ ነው። ማዳሜ ቤት የት ይኖራለሁ? ስደተኛ ማዳም አለች? አዎ
እሺ ንገሪ ቀስ በለሽ እና አንደኛ አድናቂ ነኝ። በጣም ነው የምከታተል፣ በጣም ነው የምወደ። ሁለተኛ ደግሞ የሆነ ታሪክ አለኝ። በደንብ ስሙኝ። ሰው እንዳይሰማ በደንብ ስሙኝ። ፎሎም አድርጉኝ። አዲስ ነው አካውንት አዲስ ነው። እሺ። ሁለተኛ ደግሞ ይሄ ፍቅር የሚባል በሽታ በደንብ ነበረ። እኔን ቀድሞ የነደፈኝ እያለቀሱ ነበር፣ አላስገባኝም። መርፌ ሰዓቱ አልፎ ደግሞ ጭንቅላቴ ሚታት እያለኝ ነው። ከዛ የፍቅር በሽታ የጀመረኝ እዚህ ሶሻል ሚዲያ ነበረ ያገኘሁት። አንድ የሆነ እብድ ነገር ያገኘሁት። ከዛ አፈቀርኩ ብዬ ወደኩ፣ ወጣሁ። እሺ የእውነትሽን ነው የምትነግሪኝ ወይስ ጨዋታ ነው? ንገሪኝ። መድኃኒዓለምን እውነቴን ነው። መድኃኒዓለምን የምር ካለች ችግር የለም። ደቂቃውን አንሱላት። እሺ ቀጥል። እንዴ አረ ፎሎ አድርጉኝ። እኔ እንደዚህ አይነት ቀልድ ከአሌክስ ጋር አይመቸኝም። አሌክስ ኖርልን። ችግር የለም። ቀጥይ። ናት መድኃኒዓለምን ካልሽ አምኜሻለሁ። ችግር የለም። ሂጂበት። ንገሪ። አዎ እንዴ። ከዛ በኋላ በቃ አፋቀርኩት። ወድናል ብለን በቃ ሞተን ተፈለጠን። ከዛ በኋላ እሱ ለካ ጎን ላይ ሰውን ይዟል። እኔ አላወቅኩትም። እችን ደረስኳት። እሷ ደግሞ ባልሽ ባሌ ነው አለች። ያወጣችው አፏ ማለት ነው። ከዛ እፍረት ልጅቷ ቀድሞ የነበራት ማለት ነው። ለካ ከሷ ጋር 2 ዓመት 3 ዓመት ነው መሰለኝ አሳልፎ ነበረ ከኔ ጋር ያሳልፎ። ሌላ ፍቅረኛ ነበረው ከዚህ በፊት? አዎ። ከዛ አንቺ በምን አወቅሽ ሌላ ፍቅረኛ እንደነበረው? ሰው ነግሮኝ ጓደኞች ሴቶች ነበሩና ከዛ በኋላ በቴሌግራም ያሉኝ ገቡ። አረ ለዚህ ልጅ እኮ ጓደኛ አለች ምናምን አሉኝ። እናሳለኝ እና መልቀቅሽ ነው አሉኝ። ቀድማ የነበረችው እሷ ናት። እንዳትጎዳባኝ ስለፈለኩኝ ደግሞ ተወኳት። በኢንስታግራምም ገባች እና እንደዚህ ነ እሱ እኮ የኔ ጓደኛ ነው፣ ብዙ አመት ቆይተን ነበረ። ከዛ በኋላ ደግሞ እያወራኝ ነው። ስለዚህ ታየው ህይወትሽን አታበላሽ አለችኝ። በቃ ተወኩት። ከዛ በኋላ ቀጥሎ ደግሞ ያለው ነገር ደግሞ ያለ አማራጭ ከሱ መለያት ነው። ምን መሰለ እሱ ልቡ አያምንም በአንዱ ማለት ነው። እና እንደኔም ብዙን አውርዶ ከሆነ በምለው በቃ እኔም መተው አሰብኩት። ደግሞ በጣም ነው የምወደው። ምን ይሻለኛል? ከሰው ጋር ስናወራ በቃ ይቀልብናል አይደል? ስለዚህ እንዲቀለኝ ፈልጌ ምክር ፈልጌ ነው የገባሁት። ምን ያህል ጊዜ ነው የቆያችሁት አሁን በፍቅር? 3 ዓመት ምናምን ቆይተናል። በቲክቶክ ነው የምታወሩት? ኖ በቴሌግራም ቪዲዮ ኮል ምናምን ታወሪያለሽ? እየቀራል ብልክ ነው ደግሞ ይቀራል ብለህ ነው ትለኛለች። እንዲ አፎ ሞልታ። አሁን አንቺ ያሳሰበሽ ከእሱ ጋር የነበረው የፍቅር ግንኙነት ነው አይደል? ከአንቺ በፊት የነበረችው ሴት ምንድን ያሳሰበሽ? አሁን በቃ መቶ ነው እንዴ? ምን አደርጋለሁ እንዴ? እኔ ያልሆነ ነገር ላይ እኔ ለምርጫ አይደለም መቅረብ ያለብኝ፣ ለቁም ነገር ነው እንጂ